ይህ ንጹህ የሚመስል ብርጭቆ ለተለያዩ የጤና ጉዳቶች አስተዋጽኦ ያደርጋል ብላችሁስ? በየቀኑ በሚሊዮኖች የሚቆጠሩ ሰዎች ሳያውቁ ራሳቸውን ለስኳር ያጋልጣሉ። በቁርሳችን ውስጥ መቆያ ምግቦች፣ ጤናማ ምግብ ብለን የምናስበው ውስጥም ስኳር ይገኛል። ሳናስበው በሰውነታችን ላይ ጉዳት ያደርሳል። ሚገርመው ጣፋጭ ያልሆኑ ምግቦችም ሳይቀሩ ስኳር ሊኖራቸው ይችላል። እናም ቀስ በቀስ ለጤና እክል ያጋልጣል። ከቁርስ ሲሪያል ጀምረን ስኳር በብዙ ቦታ ይገኛል። የታሸጉ ጁሶች ጭምር መልክ በመቀየር ገበያ ላይ በፍሩክቶስ፣ በሱክሮስ እና በምግብ ማጣፈጫ ስሞች ይቀርባል። አንድ ሰው በአማካይ በየዓመቱ 60 ፓውንድ ስኳር ይጠቀማል። ስኳር እብጠትን ያስነሳል፣ ኢንሱሊንን ያሳድጋል እና አካልዎን ወደ ስብ ማከማቻ ሁኔታ ይገፋፈዋል። ይህ እንደተቀበረ ቦምብ ነው። ጥናቶች እንደሚያሳዩት ብዙ ስኳር የሚጠቀሙ ሰዎች በፍጥነት ያረጃሉ እና የመድከም ዕድላቸውም ሰፊ ነው። ታዲያ እንዴት ነፃ እንወጣለን ለሚለው ትንሽ ለውጦች ትልቅ ለውጥ ያመጣሉ። ለስላሳ ከመጠቀም ውሃ ይምረጡ። ከስኳር ይልቅ በሾርባ ላይ ፍራፍሬ ይጨምሩ። ሻዩን ከማር ይልቅ በቀረፋ ያጣፍጡ። እናም ሲገበያዩ በጥንቃቄ መለያዎችን ያንብቡ። በአንድ ምግብ ውስጥ ከ10 ግራም በታች ስኳር ያለውን ምርት ይምረጡ። ስለ ስኳር እውነታው መራራ ሊሆን ይችላል፣ ነገር ግን መፍትሄው ጣፋጭ ነው። ዛሬ ትናንሽ ለውጦች ያድርጉ፣ ነገ ራስዎን ያመሰግንዎታል። ጤናውን ለመጠበቅ ዝግጁ ነዎት? ዛሬ ይጀምሩ።